ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ውድ ተመልካቾች፣ አሜሪካ የነጻነት በዓሏን እያከበረች ነው። የዘንድሮ ደግሞ ለየት ባለ ድምቀት ቀኑ እየታሰበ ይገኛል። ምክንያቱ ደግሞ የ2026 የአሜሪካ የነጻነት ቀን ድፍን 250 ዓመት ነውና የእንደ አውሮፓውያን አቆጣጠር በየዓመቱ ጁላይ 4 ወይም ነሐሴ 4 የሚከበረው የታላቋ የአሜሪካ የነጻነት ቀን ዘንድሮ ደግሞ በልዩ ሁኔታ በርችትና ዲም ላይቶች ከተሞቻቸውን አሸብርቀው እያከበሩት ይገኛሉ። በ1776 በዚህ ቀን 13 የአሜሪካ ግዛቶች ከብሪታንያ ቅኝ ግዛት ነጻ የወጡበት ዕለት ነበር። የነጻነት ሰነዱን ያዘጋጀው ደግሞ ቶማስ ጄፈርሰን ሲሆን የነጻነት አዋጁ ላይም ሁሉም ሰዎች እኩል ተፈጥረዋል የሚል የብዙ ተገዢ ሀገራትንም ልብ ያንኳኳ ጽሑፍ ሰፍሮበት ነበር። ነገር ግን ለነጻነት ይደረግ የነበረው ጦርነት ሰነዱ ከተፈረመ በኋላም ወዲያውኑ አልቆመም። እስከ 1783 የቀጠለም ነበር። በስተመጨረሻ ግን ታላቋ ብሪታንያ ወይም የዛሬዋ እንግሊዝ ለአሜሪካ ነጻነት በይፋ እውቅና ሰጠች። አንዳንድ ጥቁር አሜሪካውያን ደግሞ የነጻነት ቀኑ ሙሉ አይደለም የሚል ጥያቄን ያነሳሉ። ምክንያታቸው ደግሞ እኛ ጥቁሮች ያኔም ከነጮች እኩል ነጻነታችንን አልተቀዳጀንም፣ ዛሬም ድረስ የመድሎና መገለል በተወሰነ ደረጃ በአንዳንድ ጥቁር ጠል ነጭ አክራሪዎች ዘንድ የሚስተዋል ችግር እንደሆነ ያስረዳሉ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ አድርጉት። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።